አይ ድንገት መጥቶ ከሆነ እስቲ ገብተሽ እኔና እሷ አንቺን እቤት እንጠብቅሻለን። ነይ ሄመንዬ። አሁን እሺ እንዴት ነህ? እንደዚህ እንክትክት ብዬ እያየሽኝ እንዴት ልሆን እችላለሁ? ቆይ እሺ ለምንድን ነው ምግብ ማትበላው? ውይ ለካ ራስህን ለመብላት አትችልም። ከመብላቴ በፊት አንድ ነገር ንገሪኝ። ምንድን? ሄመን እንዴት ናት? መቼም በጣም ተጨንቃለች አይደል? እውነቱን ባልነግር ደስ ይለኝ ነበር፣ ግን በጣም ተጨንቃለች። በህልሟ መጥፎ ነገር አይታለች መሰለኝ። ብቻ የሆነ ነገር እንደተፈጠረ ውስጧ ነግሯታል። እና ምን አልሻት? እኔ ማምንላታለሁ ብለህ ነው? ምግብ ሊያመጣልሽ ሄዷል ስላት ምግብ ሊያመጣልኝ ሄዶ እንደዚህ አይቆይም አለችኝ። በህልሜ ጅቦች ሲያባርሩት አይቻለሁ። እንሂድና እንድረስለት እያለች ቀኑን ሙሉ ስታንከራትተኝ ነው ያለችው። አሁን እኮ ማዬ እንደምታደርግ ታደርጋት ብዬ ነው ላይ የመጣሁት። ይሄ ላጠፋው ጥፋት ትልቁ ቅጣት ነው። ከዚህ በኋላም እንዳይለምድ ነው። አሁን ማልቀሱን ተወውና ተነስተ ምግቡን ብላ። ለሷ ስትል ቶሎ ወደ መነሳት አለብህ።